እኔ ማላቃችሁ እናንተ ማታቁኝ ቤተሰቦቼ ለምን ከሰዎች ጋር መገናኘት አልችልም? ልጆቼን ህልም መኖር ፈልጋለሁ። ወደ ኢንቫይሮንመንቱ መግባት ከባድ ነው። ዶሚቱን መስራት ፈለግኩኝ ማለት ነው። ስሩ ታይም ወደ ትዳር ነው ዳይቭ የገባው። የናዝሬት አዳማ ልጅ ነኝ። ባለትዳር የሶስት ወንድ ልጆች እናት እና የቤት እመቤት ነኝ። ለምን ዩቲዩብ መስራት ፈለግኩ የሚለው ሰላም ውድ የቤቲኤን ቦይስ ዩቲዩብ ቻናል ተከታታዮቻችን 73 በጣም የተከበሩ ቤተሰቦች አሉኝና በጣም ነው ማመሰግነው። በጣም ነው ማከብራችሁ። አምናችሁብኝ እንግዲህ ቤተሰብ ስላደረጋችሁ ማለት ነው። ዛሬ ስቶሪ ታይም አክቹሊ ስቶሪ ታይም የሚሆነው ለምን ዩቲዩብ መስራት ፈለግኩ የሚለው ልነግራችሁ ነው። ከዛ ተሰሙኛላችሁ። ከዛ እናንተ በሀሳቤ ከተስማማችሁ ሰብስክራይብ ታደርጉና ታሳድጉኛላችሁ ማለት ነው። ስለዚህ ልጀምር። በመጀመሪያ ሙሉ ስሜ ቤተልሔም ነጋሽ እባላለሁኝ። አሁን ላይ የሚታወቅበት ነገር ቤተልሔም ነጋሽ ባለትዳር የሶስት ወንድ ልጆች እናት እና የቤት እመቤት ነኝ። ከረንትሊ የኔ መታወቂያ ይሄ ነው ማለት ነው። ግን ወደኋላ ተመልሰን ካየነው የናዝሬት አዳማ ልጅ ነኝ እና ተወልጄ የሚያደግኩት እዛ ነው። ትምህርት እንግዲህ ዩኒቨርሲቲ እስክገባ ድረስ የተማርኩት እዛ ናዝሬት ነው። ከዛ ጎንደር ዩኒቨርሲቲ በኤሌክትሪካል ኮምፒውተር ኢንጂነሪንግ የተመረኩት። ከዛ እንግዲህ እንደተመረኩኝ ስራ ምንም አልሰራውም። ቀጥታ ወደ ትዳር ነው ዳይቭ የገባሁት ማለት ነው። ግን ተመችቶኛል። ትዳር ተመችቶኝ ነው እና ያው ስራ ሳሰሩ ምናምን ትዳር አታግቡ ምናምን ልላችሁ የምችል አይነት ሴት አይደለሁም። ከልጅነት ጀምሬ ከማውቀው ሰው ጋር ስለኖርኩኝ እንደ ወንድም እንደ ጓደኛ እንደ ባልና ሚስት ሆነን ስለምንኖር ያን ያህል ሴት ልጅ ሳታሰራ መኖር የለባትም ምናምን የሚለውን ሀሳብ እንደዚህ አድርጎ የምልበት ነገር ላይ ህይወቴ ላይ ስላላጋጠሚ እንደዛ አይደለም እና በጣም ቆንጆ ትዳር እና በጣም ደስተኛ ሆንኩበት ትዳር ላይ ነው የምኖረው እና የሶስት በጣም ቆንጆ ልጆች እናት ሆኛለሁኝ በዚህ ጊዜ ውስጥ። ስለዚህ በጣም ነው እግዚአብሔር የማመሰግነው ለዛ። ከዛ ግን ስሩ ታይም ትላላችሁ ጊዜ ሲሄድ እዚህ ላይ ደረስንና እኔ ደግሞ ዩቲዩብ መስራት ፈለግኩኝ ነው። አሁን እቺ ናት ሀሳባችን፣ ዋናው ሀሳባችን እቺ ናት እና ምንድን ነው ያው በምናምን አለው ልጆች ከተቻለ በእናት እጅ ስር ሆኖ ቢያድጉ የተሻለ በማይንድም በሁሉም ነገር የተሻለ ይሆናሉ ብዬ አስባለሁ። በተለይ በአሁኑ ሰዓት እና ራሴን ማካበድ አይሆንብኝ እና በጣም ለልጆች ዋጋ የከፈልኩ እናት ነኝ ስላችሁ በቃ ሆል ታይም የሰጠሁት እና ሶሪ ልጅ ሲያለቅስ የሰማ መስሎኝ ነው፣ ግን እሱ አይደለም። ያ በጣም ዘሆል ታይም ነው ለልጆች የሰጠሁት። በቃ ማለት እኔ አሁን ላይ የሚያቀኝን ሰው ብትጠይቁ ቤቴ ብትሉ ምናልባት የባለቤቴ ጓደኞች፣ ከዛ ቤተሰቦቼ፣ ከዛ ልጆቼ እሱ በጣም የተወሰኑ ሰዎች ጋር ነው ግንኙነት ያለኝ። በቃ ሙሉ ታይሜን ሙሉ ጊዜን ለልጆቼ ነው የሰጠሁት እና በዛም ደስተኛ ነኝ። ግን ከዛ አንዳንዴ አሁን ልጆቻችን ያድጋሉ። አሁን የመጀመሪያው ልጅ 9 ዓመቱ ነው፣ ሁለተኛው ልጅ ደግሞ 6 ዓመቱ ነው፣ ሶስተኛው ልጅ ደግሞ 2 ዓመቱ ነው እና እያደጉ ሲመጡ ግን ትንንሽ ሆነው ያለን ነገርና አሁን ይለያያልና አሁን ላይ ያው እድሜያችንም በሄደ ቁጥር ወደ ይሄንን ጆርኒ ስንጨርሰው ወደ ማህበረሰቡ መቀላቀላችን አይቀርምና ከባድ ነው ማለት በጣም ረዥም ጊዜ ከሆነ ኢንቫይሮንመንት ጠፍቶ ወደ አሁን ደግሞ ወደ ኢንቫይሮንመንቱ መግባት ከባድ ነው። ብዙ ከሰዎች ጋር መራራቅ አለ። የውጭውንም ሁኔታ ፌስ ለማድረግ የማንችልበት ሁኔታ አለ። ብዙ ነገር ብዙ ሀስል። ስለዚህ እኔ ለአንዳንዴ ቤት ተቀምጬ ለምን ከሰዎች ጋር መገናኘት አልችልም የሚለውን ሀሳብ እንትን አልኩና ቲክቶክ ሰራ ነበር። ቲክቶክ ወደ 35,000 ያህል ፎሎወር አለኝ እና ያው
ምንም አግኝቼበት አላውቅም። በቲክቶክ ግን ያው ቲክቶክ ቪዲዮችን ሰራለሁ። አንዳንዴ መንገድ ላይ ሰዎች የሚያውቁኝ ሰዎች ቤትሻ ቲክቶክ ላይ ያልሽ ምን ይሉኛልና ኮሜንት ላይ የሚጻፉላችሁ ሀሳቦች ታያላችሁ። ከሰዎች ጋር በተወሰነ መንገድ ትገናኛላችሁ። ምን ላይ እንዳላችሁ ሰዎችንም አንዳንዴ ከሰዎች ጋር ኮሜንት የሚጻፈውን ማውራታችሁ ስመልሱ ኮሚኒኬት እንደማድረገው እና ትንሽ የውጭውን ዓለም ፌስ እናደርጋለን። ሌላ ደግሞ በምናምን አለው እንደ ጊዜው መሆን መቻል አለብን ብዬ አስባለሁ። ለምሳሌ ባለትዳር ሆናችሁ ቲክቶክ ምናምን መጠቀም ብዙ ሰዎች እንትን ይሉታል፣ አንቺ ቲክቶክ ላይ ምናምን እና ሁሉን ነገር በመልካም ጎን ብንጠቀሙ ይጎዳል ብዬ አላስብም። እንደዛ ማስብ አይነት ሰው ነኝ እና እኔ የምሰራቸው ነገሮች ሌሎች ሰዎችን ወደ ኔጌቲቭ ኢነርጂ ባይወስድ ከሆነ ምናልባት የሚያነቃቃ ሊሆን ይችላል። ብዙ የኔ ኮንታክት የእናት ኮንታክት ነው። ስለዚህ ከልጆቼ ጋር ማሳለፋቸውን ጊዜያቶች የሚያስቡ ጊዜያቶች ያው ብዙም አይደለም ፊልሚንግ ላይ። ከዛ ግን አሁን ልሞክር ነው። ስለዚህ ከዛ በጣም አሪፉ እና ሁሌ ደግሞ ማይንድ ውስጥ የማስበው ምንድነው ዩቲዩብ መስራት። አሁን ላይ እንዲህ ነጋዴ ምናምን መሆን አልፈልግም። አሁን ላይ ባለው ሁኔታ አሁን አዲስ ስራ ሲባል ብዙዎቻችን መነገድ ምናምን እናስባለን። እሱን አሁን ላይ ማድረግ አልፈለኩም ስላችሁ ውስጥ አይደለም እያሰብ አይደለም። ያንን ሶስተኛ ልጅን ትምህርት አልጀመረም። ለልጆቹ የከፈልኩትን ዋጋ ለሱ መክፈል ፈልጋለሁ፣ አንድ አይነት መልኩ ማለት ነው። ግን የሌሎቹ ከፍ ማለት ማደግ ለኔ ያለብኝን ጫና ቀንሶልኛል። ከዛ ደግሞ በተጨማሪ እንዴት ነው አሁን ወሬ ላይ ጎበዝ አይደለሁም፣ እያምታታሁት ነው አይደል ነገሮችን። ስለዚህ ግን ቆይ ወደ ቅድሙ ሀሳብ ልመለስ። ምንድነው የቅድሜ ሀሳብ? ሁሌ ስራ መስራት ሳስብ በቃ እንደዚህ ሚዲያ ነገር ላይ ምናምን መስራት ደስ ይለኛል መሰለኝ። ውስጥ ያንን ያስባል ሁሌ ተደጋጋሚ እኮ ነው። እና ዩቲዩበሮችን ሳያቸው ምናምን ደስ ይለኛል። ዩቲዩብ መስራት ፈልጋለሁኝ። ቻሌንጁን እዚህ መቋቋም እችላለሁ ወይ ብዬ አስባለሁ። እሱን መሞከር ፈልጋለሁ። ሌላው ደግሞ የልጆቼን ህልም መኖር ፈልጋለሁ። ይህን ስላችሁ ልጆቼ ዩቲዩበር መሆን ይፈልጋሉ። አሁን ለፌስ እንዲያደርጉ አልፈልግም። ብቻቸውን ወጥተው ግን በተወሰነ መልኩ ፍላጎታቸውን እንዲያሟሉበት የተወሰነ ፓርት ላይ አብረን እየተሳተፍን ያንን ነገር ማድረግ የሚችሉበትና መጋፈጥ የሚችሉበት ነገር ላይ ስንደርስ እየተነጋገረን እናንተ ደግሞ ከምንሰጡን ኢንጌጅመንት ማለት ነው። ኢንጌጅመንታችሁ አሪፍ ከሆነ እኔ የማላደርግበት ምክንያት የለምና የልጆቼን ህልም መኖር ፈልጋለሁ። ከልጆቼ ጋር ትራቭል ማድረግ ፈልጋለሁ። በቃ ከልጆቼ ጋር ማሳለፈውን ነገር ሚሞሪ ማድረግ ፈልጋለሁ። በተለይ አሁን ልጄ ትልቁ ከፍ እያለ ሲመጣ በቃ 5 የእሱን የትንንሽ ነገሮች እና እሱ ሚሞሪ ማድረግ ፈልጋለሁ። ከዛ ያንን ሚሞሪ ካደረግን ደግሞ ለምንድን ነው ዩቲዩብ አንጠቀም? ለምን ዩቲዩብ አንሞክርም ብዬ አሰብኩኝና ዩቲዩብ ለመክፈት አሰብኩኝ ማለት ነው። አሁን በዚህም በዛም የመጨረሻዬ ይሄ ነውና ስለዚህ እናንተ አሁን እኔን የምታግዙኝ ማለት ነው እንደኔ እናት ይሆናችሁ ለወደፊት የምትሆኑ ከዛ ደግሞ እናታችሁ የምትወዱ ሰዎች እንግዲህ አንድ እናት ራሷን እንትን ነው ቢዚ ማድረግም ነው። ራሳችንን ቢዚ እናደርጋለን። ከዛ ደግሞ ኮንሲስተንሲ፣ በተለይ ዩቲዩብ በጣም ኮንሲስተንሲ ይፈልጋል። ከዛ ደግሞ በብዙ ነገር ራሳችንን ማስተማር ይችላል። ኤዲቲንግ ነው አሁን ኤዲቲንግ ራሴ ማድረግ ነው የምፈልገው። ኤዲቲንግ ራሴን እያስተማርኩ ማለት ነው እና እሱን ራሴ መፈተሽ ፈልጋለሁ ብዙ ነገሮችን። ያንን ነገሬን ደግሞ ማዳበረው እናንተ ሰፖርት ስታደርጉኝ ነው እና ያው የቱን ፍጩ ዱቄቱን አምጪ ነው። መጨረሻው ምንድን ነው? ሰፖርት አርጉ፣ ሰብስክራይብ አርጉ እና ቤተሰብ ሁኑና እስቲ እንነጋገር። እናንተ የምታግዙኝ ነገር ካለ ደግሞ ማድረግ ያለብኝ ነገር ካለ ደግሞ ኮሜንት ላይ ጻፉልኝና እስቲ ይሄንን ቤተሰብ ሻይን እናርገው። ባይዘዌ የአንድን ሰው ህልም ማሳካት ራሱ ደስ የሚል ነገር ነው ብዬ አስባለሁኝና ቤቴን ቦይስ ደግሞ አንድ ቀን ሻይን አርጎ ቆንጆ ዩቲዩብ ቻናል ሆኖ እችን ቪዲዮ ወይኔ እንደዚህ ያልኩበት ምለው እንደሚሆን አምናለሁ። ያሰብነውን ነገር ካደረግን እግዚአብሔር ደግሞ እንዳይሆን የሚያደርግበት ነገር አለ ብዬ አላስብም።
እንደሚሳካ አምናለሁ። ስለዚህ ለዛም ነው ይህንንም ሪከርድ ማድረግ የፈለኩት ማለት ነው። እና በጣም ጆሬ ወደ ውጭ ይላል። ትንሹ እዚህ ታይቶ ነበር ነው የተነሳ እየመሰለኝ ነው። ልጆች አሉ እና ሁሌ በኋላ ላይ ወይኔ ይህችም ቀን ነበረች እንዲህ የምለው ነገር እንደሚኖር ስለማምን ነው በድፍረት ይህንን ቪዲዮ የቀረስኩትና ያ በቃ ሰብስክራይብ አድርጉና እስቲ እንግዲህ የህልሜ አጋዥ ሆኑ ነው ያ የህልሜ አጋዥ ነው ልላችሁ ነው። ያው ስለዚህ መጨረሻው እንግዲህ ሰፖርት እንደራረግ ለማለት ነው። ሌሎች አስተያየቶቻቸውን በዚህ ኮንተንት ላይ ደግሞ ብሰራው ቆንጆ ይሆናል ብላችሁ የምታስቡትን ነገር አይዲያ እሱንም ኮሜንት ላይ ጻፉልኝ። አይሆፕ ይህንን ቪዲዮ አይታችሁ የሆነ ነገር ሳትሉኝ እንደማትወጡ ተስፋ አደርጋለሁ። አታውቁኝም። አሁን የሆነ ሰው የማያውቃችሁ ራንደም ሰው ነው እየሰማችሁ ያላችሁት። ለከሌ እያልኩ ሳይሆን አንድ ራንደም ሰው ነው እየሰማኝ ያለው። አያውቀኝም፣ አላውቃችሁም። ግን የኔን ዓላማ የኔን ፍላጎት ሰምታችሁ እናንተ ደግሞ ማድረግ ትችላላችሁ ሰፖርት እና ያንን ማድረግ ከቻላችሁ ያንን ነገር እንድታደርጉልኝ ነው ዛሬ እንግዲህ እንደዚህ በድፍረት የመጣሁት። ሌላው ይሄንን ቪዲዮ ማለት ነው በድፍረት ከፖስተትኩት እውነትም ለዓላማዬ መጣት ጀምሬያለሁ። ስለዚህ እናንተ ደግሞ መጣን የጀመረን ሰው እንደምታበረታቱ ማለት ነው። አይሀፕ የምፖስተው ይመስለኛል። እንድፖስተውም ደግሞ ፈልጋለሁኝ። ራሴን ያን ያህል መፈተን ነው የምፈልገው። ከዛ ልጆቼን እንግዲህ በምፈልገው ሀሳብ እያኖርኩኝ ከልጆቼ ጋር ሚሞሪን ካሽ እያደረኩ ለእናንተ ቀርብላችኋለሁ። ሌሎች ደግሞ እናንተ ከምትነግሩኝ አይዲያ ተነስቼ ደግሞ ብዙ ነገሮችን ከእናንተ እማራለሁ ብዬ አስባለሁኝ። በጣም እርግጠኛ ነኝ ጥሩ የተሻለ ነገር ከማስቡ ነገር በላይ እንደምታደርጉልኝ አስባለሁ። እኔ ማላቃችሁ እናንተ ማታቁኝ ቤተሰቦቼ ግን አሁን እንታወቅና ቤተሰብ እንሆናለን ብዬ አስባለሁኝ። ስለ አዳመጣችሁኝ አመሰግናለሁ። ሰብስክራይብ አድርጉና ቤተሰባችን እንሁን፣ እንረዳዳ፣ እንነጋገር እላለሁኝ። በጣም ነው የማመሰግነው። ሰላም ነው።